ዳቦ ፍርፍርን እንዴት አጣፍጣችሁ እንደምትበሉ ላሳያችሁ ነው። የሚያስፈልጋችሁ 1 ሽግ ደቃቅ ሶሲስ ሶያ ነው። በመጀመሪያ 1 ሽግ ደቃቅ ሶሲስ ሶያ በአንድ ኩባያ ቀዝቃዛ ውሃ ለ5 ደቂቃ ያህል ትዘፈዝፉታላችሁ። ከ5 ደቂቃ በኋላ በጋለ መጥበሻ ላይ ዘይት አድርጋችሁ ከዘፈዘፋችሁ ሶሲስ ሶያ ላይ የምትፈልጉትን ያህል ቀንሳችሁ እንደዚህ ታበስሉታላችሁ። ሶሲስ ሶያችሁ ላይ በደቃቁ የተከተፈ ቀይ ሽንኩርትና ቲማቲም ትጨምሩበታላችሁ። ድጃችሁን መካከለኛ ሙቀት ላይ አድርጋችሁ በደንብ እያዋሃዳችሁ ታበስሉታላችሁ። በርበሬም በመጠኑ አድርጋችሁበት በደንብ እያዋሃዳችሁ እሱንም በደንብ ታቁላሉታላችሁ። ቁሌቱ ላላ እንዲልላችሁ በየመሃሉ ውሃ እየመጠናችሁ ማድረግ እንዳትረሱ። ታዲያ በደንብ እያበሰላችሁ ካቆያችሁ በኋላ ከማውረዳችሁ በፊት ላዩ ላይ ጨው ትጨምሩበታላችሁ። ምድጃችሁን አጥፍታችሁ ያደረጋችሁትን ጨው ከቁሌታችሁ ጋር በደንብ ካዋሃዳችሁት በኋላ ዳቦ ትጨምሩበታላችሁ። እኛ የተቆራረጠ ስላይስ ዳቦ ነው ያደረግንበት። እናንተ ማንኛውንም አይነት ዳቦ መጨመር ትችላላችሁ። ዳቦውን ከስጎ ጋር በደንብ አድርጋችሁ እያዋሃዳችሁ ሙቀቱ ላይ ካቆያችሁ በኋላ መበላት ዝግጁ ይሆናል። እናንተም በቤታችሁ ሞክሩትና ይሄንን የዳቦ ፍርፍር ሬሲፒ ምን ያህል እንደወደዳችሁት ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ደግሞ እንድንሰራላችሁ የምትፈልጉትን ሬሲፒ እንደዚሁ ንገሩን። ባይ